ለሁለቱም ነው የሚያስቀምጠው። ሲያስቀምጥም አንዳቸውን ከአንዳቸው ለይቼ አላውቅም። መለየትም አልፈልግም መቼም ስለማይለዩ ማለት ነው። እና ማስቀመጥ የምፈልገው መልዕክት ለሀይሚም ለብሩኬም ይረጋጉልን። ሀይሚም ተረጋግታ ብሩኬም ቀስ ብሎ ተረጋግቶ ሀይሚ አሁን ትንሽ ስሜቷ በጣም ተሰምቷት በጣም ስለተጎዳች ነው በዚህ ሰዓት አሁን ለመቀበል ያልፈለገችው። ለዛ ብሩኬም ተወሰነ ሰዓት ጊዜ ሰጥቷት ድጋሚያው የሚያደርገው ነው። አሁን ብሩኬ ዛሬም የሄደው ነገር በጣም ደስ ብሎኛል። ለምን ከትላንት አሁን ብሩኬ ዛሬ ያደረገው ነገር ትላንት ያደረገው ይቻላል ጥሩ ነው። ለምን እንደዛ መርፋት ለምንፈልገው ሰው ዋጋ መክፈል አለበት። ችግር የለውም። እሱ እንደምዳለው ቢሆን ዋጋ መክፈል አለበት እና የሚወዳትን ስለሆነ ዋጋ መክፈል ፈልጎ ማግኘት አለበት እና ለዛ ብረጋጋልኝ። ብሩኬም ተረጋግቶ ይህ ሴት ምናምን የሚባል ነገር ሳይመጡ ሀይሚን አስቀናለሁ እንደዚህ ቢሆን እንደዚህ ሴት ሊያመጣ ትመጣለች ምናምን የሚባለውን ያ ነገር መጣው እና ይሄ ነገር ትቶ ጠብቆ እየተጎዳ ነው አውቃለሁ። እሷም የተጎዳች ነው እሱም የተጎዳ ነው አውቃለሁ። ግን ሆኖም ተረጋግቶ አስቦ ጊዜ ሰጥቷት እሷም እስክትረጋጋ ድረስ ቤቷ እስክትበርድ ድረስ እኔ አሁን ስራ ነው እያልኩኝ ከስራ አልፏል ነገሩ። ስራ ማለት አልችልም ምን ካሯል ነገሩ እና እንደዛ ሆኖ ቀስ ብሎ ተረጋግቶ ወደ ፍቅራቸው ወደ ሰላማቸው ብመለሱልኝ። ሀይሚዬም ደግሞ ተረጋግታ በቃ ኢትዮጵያን አይል ከተቀጣ እድል ጊዜ ብትሰጠው። አሁንም ሰው ልጅ የሆነው ሰው ይሳስታል፣ ማይሳሳት የለም። ብሩኬ የዋነት አለው፣ ሰውን ማስቀየም አይፈልግም። ቶሎ የመጣውን ነገር እንደ ሀይሚ ቶሎ አርዶ ነው እንትን ማውጣት እንትን አይልም። ሰውን ያከብራል። በቃ ሰው ለእሱ ጉድጓድ እየቆፈረ እሱ ግን ሰውን ያከብራል እና ያ ነው የሚጎደው ያለው። ከሀይሚ ጋርም በጣም ይሄን ሄድ ያደረገው ያ ነገሮች ናቸው። አግል የዋይነት የለ ሰው አዝናለሁ የምለው ነገር ነው እና ሀይሚም ያን ተረታ ብትረጋጋና ብትስማማ ይቅርታውን ብትቀበል ይቅርታ ብታረግለት እኛ ራሱ ስንት ነገር እያጠፋን ስንት ነገር እያደረገን ለእኛ ፈጣሪ ራሱ ይቅር እያለንደል እንዴ እኛ እስካሁን ድረስ ያለ ነው እና እሱ በቃ ይሄን ያለ እሱ ምትን ካላት እሷም ደግሞ ተረጋግታ ስባ ትርትርና አንድ ለብትወድ ነው። ለምን ብሩኬ ያለ ሀይሚ ያለ ብሩኬ አያሙ ደስም አይሉም ሁለቱም ተነጥለው እና ያን ሀይሚም ተረጋግታ ስባ ወደ ፍቅሯ ወደ ሰላም ብትመልስ እኛንም ባታስጨንቅ። እኛ ሰው ሀገር ላይ እኔ አሁን ለቤተሰብ ለልጆቼ መጨነቅ ትቻለሁ። እውነቱን ብናገር ስራ ጨርሼ ማታ እነሱ እንትን እስክለቀቅ ድረስ አይምሮ ቃሆን እየሰሩት ይሆን ምን ይመጣ ይሆን እንዴት ይሆናሉ እየተጨነቁ እያሰብኩ ነው። እውነት ምን እንደነካኝ አላውቅም። ተዋቸዋለሁኝ ብል ራሱ እነሱ ደርሳቸው ብዬ ራሱ ማርሳት አልቻልኩም። እነሱ እንኳን እዛ ለሚያሳልፉትን ተውና እኔ እዚህ በስልክ እያየሁኝ እነሱ ማርሳት አልቻልኩም። እና ሁለቱም ተረጋግተው ቢሰሙና ራሳቸውን እንዲባቸው ረዳምጠው ወደ ሰላማቸው ተመልሶ እኛንም ቢያስደስቱን እኛንም ባያስጨንቁን በሰው ሀገር እኛ እነሱን ወደድን እንጂ እኮ እነሱ አሁን ሁለቱም አለ ቢሆኑ ሰላማቸው ብትፈጠር እኮ እነሱ ናቸው እነሱን ህይወት ኖሩት እኛ አይደለም። እኛ ግን ሁላችንም እንደዚህ ሚዲያ ላይ አይተን ነው የወደድናቸው ደስ ያሉን። ሁላችንም ቦታ ሰተን ከቤተሰብ ከምንም ነገር ልቅ እነሱን በጣም የወደድነው ሚዲያ አይተን ነው እንጂ እነሱ ከነሱ ጋር አንድ ቀን ውለን ወይ አሳልፈን አይደለም፣ በአካል አግኝተን አይደለም። ግን እነሱም በዛ ልክ ደግሞ እኛ ኦዲየንስንም ማስጨነቅ የለባቸውም። ለኦዲየንስን ማሰብ አለባቸው። ሀይሚን ማሰብ ብሩኬን ማሰብ ይወጃል የምለውን ነገር ይሄ ከሴት የሚባል ነገር አጉል ከጓደኛውን ፊጼም የብሩኬን ወዳይ ነው ባልመረው ደግሞ ብሩኬ አሁን ራሱን የቻለ ሰው ነው። ሀይሚም ደግሞ በሰው የምትመራ አይደለችም፣ በራሷ የምትመራ ታውቃለች። እና ራሳቸው ለብታቸውን በስማምተራቸው ልባቸው አዳምጠው ሰላም ቢሆኑ መቼም ደግሞ እንደማይለዩ አውቃለሁ። ለምን ቀላል ነገር አይደለም ያሳለፉት፣ ምረሳ ነገር አይደለም። እነሱ እንኳን ያሳለፉት እዛ ድርጊቱ ላይ በተግባር ያደረጉት እነሱን ታይ እኔ እዚህ በስልክ